هاي دبلي أكم نجومة جيرة زين أروموش تبقى على شو زي لا يلا شو أوروبوش عايزواتشو هاي سابرينا هاي أكم نجومة جيرة أكمل تاني انكلف مبيالين هاي دبلة انكلف انديت الشيلال الشي كواي لما انكلف لمن دون تاقالاتشو እኔ አሁን ትላንትና የሆነ በቃ እትብትህ የተቀበረበት ቤተሰብህ የነበረበት እንደው አትሊስት ራሱ እዛ አካባቢ ተወልደ እንደው የዛ አካባቢ ሰው እንኳን ባትሆን እናትና አባትህ ያደጉበት አይደሩሳ እንዴነ አካሚ ጆሌ ያደክበት እንኳን ባይሆን እናት ቧርቃ ያደገችበት ቤተሰብ ቧርቆ ያደገበት ዘርማን ዘራ አሁንም ያለበት ደግሞ የኔም ሀገር እየተመታ ነው ቢሎም እየተደበደበ ነውና የሚገርማችሁ ከአንድ ወር በፊት እናቴ ነበረች እዛ እና የሆነ ስሜት አለ ብቻ የሆነ እኔ አሁን የሚሰማኝ ምንድነው እኔስ እዛ ጋር ብሆን ኖሮ እኔ ጀርመን ባልሆንስ ኖሮ እኔ አርሲ ባልሄድስ ኖሮ ልክ እንደዛ አካባቢ ህዝብ እዛስ ብሆን ኖሮና ዛሬ የዚህ መከራ እንትን ነኝ በድናችን ቦዲያችን ነው እንጂ የወጣው የዛ አካባቢ ሰው ከሆንክ ኦፍ ኮርስ እምብርትህ እኮ ነው እምብርትህ ስትወለድ እትብትህ እኮ አብሮ ነው የሚመጣው መሬቱ ምናምን ሰውየው ሰው ሲያጣ አሁንማ ምንድን ጀምሯል አሉ የቡና ማሳዎችንና ፍራፍሬዎችን በሙሉ ነው የሚቀጠቅጠው እና ያው ነው ተመታህም አልተመታህም ፕራውድ ሆኖ ነው እሱ እየቀጠቀጠህ ያለው ገባ መሬቱን ነው የሚቀጠቅጠው በርግጥ ምኑ ይደበደባል እኔ እኮ አንዳንዴ እኮ በጣም እኮ የሚገርመኝ ነገር ሀገሩ ማለት በኢትዮጵያ ካሉ ሀገሮች ውስጥ የመጨረሻ ቢልዲንግ የለው ሆቴል የለው አሁን ለቀምት ውስጥ እኔ ለቀምትን እንደዚህ አልሳልኳትኝም እኔ ለቀምትን የሳልኳት አትሊስት የአዳማን ያህል እንኳን ባትሆን የቢሾፍቱን ያህል ትሆናለች ነበር ያልኩት ማለት ቢሾፍቱ የድሮን ቢሾፍቱን ማለት ነው አንድ እንኳን በተለይ በመራብ ወለጋ ያለው በመስራ በሁለቱም በኩል ያለው መንገድ ላይ ቢደክማችሁ መኪናችሁ ውስጥ ብትተኙ ይሻላል ያ ሆቴል ብላት በሆቴል በቃ አንድ ሁለት ሆቴል ሶስት ሆቴል አለች ሆቴል ብለው የተሰራው መንግስት የሰራው ማለት ነው ስታዩ ታነባል ቤቱ ይሻላል ጎጆ ቤቱ 60 ብር 100 ብር ምናምን ከፍላችሁ ራሱ ሽንት ቤቱ ሽታው በቃ ምንም ልማት የለም ምንድነው ያዘጋጁት መኪና ያ እንትኑን ምንድነው አስፋልት ስለሌለ እነዚህ ግድንግድ የሆኑ መኪናዎችን እነዚህ ትላልቅ መኪናዎችን ያ ለነሱ ምንድነው ያላቸውኛ ለምንድነው አትሊስት እንኳን የዛገር የድሮ እንትኖችን ለምንድነው መኪና እንኳን ለመኪናው ማለት ለምትዘርፉት ራሱ አደጋ ይበዛልና ምን አልኳቸው አንድ ሰውዬ የዛ አካባቢ ሰው ናቸው እና በዛው አስተዳደር ነገር ናቸው ሌላው ቢቀር አልኳቸው አስፋልት እንኳን ለምንድነው የሆነ በቃ አለ አይደል ለምንድነው ማትሰሩት ስላቸው ምንድነው ያሉኝ ለምትዘርፉት እንኳን
ስትዘርፉ አስፋልት እንኳን ለምናት ይሁን ምንድነው ነው ያውን ጠፋብኝ ምክንያታቸው የሆነ ነገር ቆይ ሳስታውሰው ነግራቸዋለሁ አሁን ጥሩም አይደለም እና የሆነ ነገር ብለዋልኝ ለምንድን ነው የሆነ ነገር ብለዋልኝ እና ምንድን ነው ያለኝ ብቻ የሆነ ነገር አሉኝ እና እንኳን አስፋልት አይደለም ውሃ የለም የምንጭ ውሃ እኮ የሚጠጣበት ሀገር እኮ ነው የጉድጓድ ቧንቧ ይናፍቃቸዋል ፎቅ ያለው ለቀምት ላይ ብቻ ነው እሱም ፎቅ አይደለም ማዲያ ምግብ ቤት ምናምን የረባ ነገር የለውም አንድ ሆስፒታል አለው አንድ የሆነ ትምህርት ቤት አለው አንድ ዩኒቨርሲቲ አለው አንድ በቃ ለምን የአካባቢው ሰው በጣም የተማረስ በጣም በተፈጥሮ ትንሽ ምሁር ስለሆነ ያልተማረ የለም እጅስ ምሁር ስለሆነ ግዴታ የዛን አካባቢ ሰው እኔ አሁን ልንገራችሁ የዛን አካባቢ ሰው ወደ አርሲ ወደ ጅማ ወደ ሌላ ነገር ከላኳቸው ትግሉ እዛ ድረስ ይንቀሳቀሳል ወለጋዎችን ወጣቶችን ከወለጋ አውጥቶ ጅማ መላክ ትግሉ እንደዛ ነው ዞቢዞ የተጣጣፈው እንደዛ ነው መላክ ወለጋን አንድም የወለጋን ወጣት ቄሮ አውጥቶ ወደ ጅማ መላክ የጅማውን ኦሮሞ ማንቃት ነው ስለ ፖለቲካ ነው የምታወራው ከወለጋ ልጅ ጋር ኮንክ ወይ ስለ ፖለቲካ ነው የምታወራው ወይ ስለ ሳይንስ ነው የምታወራው ወይ ስለ ፊዚክስ ነው የምታወራው ሌላ ወሬ የለም ከሶስቱ አሮጊቷ ራሱ ስለ ልጆቿ ትምህርት ስለ ልጆቿ ፊውቸር ነው የምታወራው የተለዩ ፍጥሮች ናቸው በጣም የተለዩ ፍጥሮች ናቸው እና እነሱን ከዛ ከምንድነው ስሙ ከወለጋ አውጥቶ አምቦ መላክ ስለከበዳቸው ነው ዩኒቨርሲቲ የሰሩት ዩኒቨርሲቲ እንኳን የሰሩት ስለዚህ ዛሬ ጸባቸው ከተፈጥሮ ጋር ነው ከወለጋ ጋር ሳይሆን እና አብይ ለወደፊቱ የሚመጣው ኦሮሞ ራሱ እርግጠኛ ሆኜ የምናገረው ወለጋን ይፈራዋል ለማንዩት ከዛ ሁላ 5000 ከኦፒዲዮ አባል ማለት ኮመን የሆኑ አባሎች እምቢ ብሎ የተቃወመው እዩት እንግዲህ ተፈጥሮን እዩት ለማን በመደገፍ አይደለም ወለጋ ስለሆነች ለማራሷ ኖ ፒፒፒ አልቀበልም ጅማ አለ እዛ ውስጥ አርሲ አለ ሀረርጌ አለ ሸዋዎች አሁን ገብታችኋል አይደል ነሽ መልስ ባርነትን እንዲህ ብላችሁ የተቀበላችሁ ያ ረቢ አይደል ባርነትን ወለጋ ሞን በራሱ ማይ ጋድ ከባድ ነው በጣም ከባድ ነው ስለዚህ ነገም ቢሆን ራሄል ዋግርማይ እናትሽ ድንጋይ ትብላ ገና እንጨፍራለን እኛ እኮ አልሞትንም እናትሽ ድንጋይ ትብላ አንቺ ጨናዊት በስባሳ እንጨፍራለን እኛ ፌስቡክ ላይ መታችሁ ስትሰድቡኝ ዝም አደላችሁ ልክ ነው ማስገባችሁ ለምን 40 አትበይም ስትፈልጊ 40 ስለዚህ ለወደፊቱም ቢሆን ወለጋ ገና ስታዩት ያማችኋል ገና ስታዩት ትፈሩታላችሁ ወለጋ መሆን ተፈጥሮ ነው በቃ ራሱን የቻለ ስጦታ ነው ከጠላት ጋር ብትሆን እምቢ ብለህ ነው የምትሞተው እሺ ብለህ ሳይሆን እምቢ ብለህ ነው የምትሞተው እምቢ ለራሱ እኮ አይደለም የሚታገለው በጣም እኮ የሚያሳዝነው ይሄ ህዝብ የሚሞተው ለሌላ ኦሮሞ ነው የሚሞተው ለራሱም ነው ለዚህ ህዝብ ግን የሚሞትለት ማንም የለም ማንም እዩ እንግዲህ ወለጋ ላይ 2 አመት ህዝብ እየረገፈ በኮማንድ ፖስት እየተዳደረ ይሄ ሁላ ችግር እያስተናገደ 2 አመት ሲሞላው አንድ ኦሮሞ እንዲያውም
ወጥተው ሚዲያ ላይ ከመሳደብ ከመተቸት ከመተቸት ውጪ ስለዚህ ህዝብ ስለኔ ስለ ኦነግ አይደለም እያወራሁ ያለሁት። ስለዚህ ንጹህ ስለሚጨፈጨፈው ህዝብ የተናገረ የለም። በአፍሪካ ውስጥ በኢስት አዚያ ውስጥ ሽምቅ ውጊያ የሚዋጉ ብዙ ተቃዋሚዎች አሉ። በናይጄሪያ ምንሄድ በተለይ በሊቢያ እነዚህ አካባቢዎች መንግስት በፍጹም አንስቶ በሄሊኮፕተር አይነካም። ቢኮዝ ሰላማዊና ንጹሃን ዜጎች ስላሉ ህጉም አይፈቅድም። ግን ኢትዮጵያ ውስጥ ግን እነ ጀዋር መሐመድ እነ መራራ ጉዲና እነ በቀለ ገርባ የድርጅት መሪዎች የኦሮሞ መሪዎች ይሄን ስታወግዙ አንሰማ። ብቻ እንዴት አደረጋ ለበመረጥ ነው አይደል? እግዚአብሔር ምስክሬ ነው የምላችሁ። ወለጋ ላይ ዳውድ ኢብሳ ራሱ ከእናንተ ጋር መፈራረም ይችላል። እኔ ከዚህ በኋላ ለአንዳችሁ አንድ ነገር መፈራረም ኦቦ ዳውድ ኢብሳ ትችላለህ። ግን ወለጋን መምራትና ወለጋ ውስጥ ግን የወለጋን ህዝብ ማስተዳደር ግን የኛ ውሳኔ የእያንዳንዳችን የወለጋዎች ውሳኔ ነው። ማናችሁ አብይም አይመራንም እናንተም አትመሩንም። ቢኮዝ ለእናንተ የታገለው ቄሮ ነው። እናንተ ሚዲያ አግኝታችሁ ወይንም ጽፋችሁ እስር ቤት ገብታችኋል አይደለም? መከራ አይታችኋል፣ ስቃይ አይታችኋል፣ ቶርች ተደርጋችኋል። ነፍሱን የሰጠላችሁ ግን እናንተ እንድትፈቱ ነፍሱን የሰጣችሁ ግን የወለጋ ኦሮሞም ጭምር ነው። ይሄንን ትግል ያንቀሳቀሰው በማንኛውም ታሪክ ብንሄድ ይሄ ወለጋ የተባለው እነ ኤቢሳ አዱኛ ናቸው። እናንተ ማንነታችሁን ለህዝባችሁ እንድትንቀሳቀሱ ያደረጋችሁ የዛሬ 20 ዓመት የዛሬ 17 ዓመት እነ ኤቢሳ አዱኛ የወለጋ ኦሮሞዎች ናቸው። ወንጀል ማዕከላዊ ምርመራ ውስጥ እናንተ በእድሜያችሁ በቀለ ገርባ እኔ የዛሬ 20 ዓመት አላቅህም። እኔ ያወቅኩ አሁን ነው አሁን 8-9 ዓመት። ከዛ በፊት ግን ነፍሱንና ስለማንነቱ ሲታገሉ የነበሩ እነዛ ወጣቶች ማዕከላዊ ውስጥ የተገደሉት የወለጋ ልጆች ናቸው። ከዛ በኋላ ነው የተነሳችሁት እናንተ። ኦቦ መራራ ጉዲና ፓርላማ ነበሩ፣ ከደርግ ጋር ነበሩ፣ ከኢህአዴግ ጋር ነበሩ፣ ታስረዋል፣ ለኛ ተገፍተዋል። ግን ዛሬ ምንም ምክንያት የለም ዝም የሚያስብሉት፣ ምንም ምክንያት የለም። ለምን ለወንበር ከሆነ ትግሎትን አቁመው ከሆነ መናገር አለበት። ጀዋር መሐመድ ፍራሽ ላይ መተኛት ድንጋይ ላይ እንደመተኛት አይደለም። ፍራሽ ላይ መተኛት ህዝብን ማዳን አይደለም። አንተ ራስህ ከአብይ ያልተሻልክ የፎቶ ታጋይ ሆነሃል። አየህ ድድብና ከሰው ጋር ብትውል ኑሮ እንደ ድሮ ብትውል ኑሮ አሜሪካን ለካ አካባቢም ይለየዋል፣ ለካ አካባቢም ያባልጋል። ለካ ማንን ታይ ዶሮ ውላውላ ምንድነው ምን ለቀማ ማንን ታይ በሰው የምንጠላው በአብይ የምንጠላው የፎቶ ምርጫ ዛሬ ያንተን መታገል በፎቶ ማሳየት አለብህ። ፍራሽ ላይ እንዲተኝተህ በትግሉ ጊዜ ጃንዋሪ 17 2017 በሽታ ላይ ነበርኩ። እኛስ ምን እንበል? ሌላ ኦሮሞ የለም እስር ቤት የነበረ ምንድነው? እኛ አብይን እንተቻለን። ከማን ጋር ተዋል? ድሮ እኮ ታነባለህ፣ ገባ? እድሉም አሁን እኮ ብዙ ነገር አለ፣ ብዙ ነገር ኢትዮጵያ ውስጥ አስተሳሰብህ ራሱ ወረደ። ጭራሽ ይሄ ፎቶ የሚለጠፈው የሸሚዝ ከአባት ሸሚዝ አይደለም መቀበል፣
የምትቀበለው አላማን ነው። ያን ትላንት ተናግራ ለኤልቲቪ ላይ አይደለ? ከትላልቆችም ከአባቶችም ፎቶ አይደለም መቀበል አላማ ነው። መቀበል በአላማ ነው። በእኛ ሀዘን ላይ የኦሮሞ ልጅ እንዲህ የረገፈ እኔ ኦነግን አደን አይደለም እያልኩ ያለሁት ንጹሃን ዜጋ እያለቀ ነው። ንጹሃን ዜጋ ስንል ያንተም ልጆች የነዛም ልጆች የሁለት ወንድማማቾች ልጆች ናቸው እያለቁ ያሉት አይደለ? እችንማ ታውቃታለህ። እንዴት ፎቶ ትለጥፋለህ? ሸሚዝ ለብሰ ከመራራ ጉዲና ጋር እና ዝም በይ አንቺ ፈንቲ ኦሮሞ ዝም በይ እናንተ የሚያመሰግናችሁ የሚወዳችሁን አትፈልጉ። እንዲህ ሆነ የሸሚዝ ምን ሸሚዝ እሳት እየተቃጠለ ወለጋ ህዝቡ መሬቱ በእሳት እየተለበለበ አንስተህ አንድ እንኳን አየህ እዛ ሀገር ሲኮን አውቃችሁ ተሳበባላችሁ። እኔ አሁን ፖለቲከኛ ነኝ፣ እንደ ድሮ አክቲቪስት አይደለም፣ መናገር አልችልም። አየህ ችግሩ ይሄ ነው። ለወንበር እንጂ የምትሄዱት ለዛ ሰው አይደለም፣ ለዛ ህዝብ አይደለም። እናንተም ልንገራችሁ አንድ ነገር አይደለም። እናንተም ነገያችን ሀገር ወለጋ ላይ አትመራው። ኦፌኮ በቀለ ገርባ ሁን፣ መራራ ጉዲና ሁን፣ ማንሽም በጣም የምታስቁት ነገር አለ አይደለ? በጣም የእናንተ ደግሞ አንድ የፖለቲካ ሪዛልት አለች። መጨረሻ ላይ ጨምቃችሁ ያወጣችኋት መጀመሪያ ወንበሩን እንያዘው። እስከ ዛሬ ድረስ ታግለናልና አሁን በሰላማዊ መንገድ ትላንት ያለቻታለች ደግሞ ዲሞክራሲ ማለት ድርድር ማለት ነው ብለሃል አይደለ? ይሄ የፖለቲካ አካሄድ የሚሰራው ይሄ ሳይንስ የሚሰራው የዛሬ 60 ዓመት ጀርመኖች ሲታገሉ በድርድር አልነበረም። ዛሬ ግን ጀርመንስ በድርድር ፖለቲካ መደራደር ትችላለህ፣ ሰላምን ዲሞክራሲ ማምጣት ትችላለህ። እንደዚህ አይነት ነገር የሚሰራው አፍሪካ ውስጥ ላለው ዲክታተር መንግስት ሳይሆን አፍሪካ ውስጥ ላሉ የሰውን ስጋ ለሚበሉ አምባገነኖች ሳይሆን ያንተ የጀዋር ፖለቲካ ዲሞክራሲ ማለት እኔና አንቺ ተደራድረን ባንደርስስ መደራደር ባንችልስ አምባገነኖች ስለሆናችሁ ሁላችሁም አምባገነኖች ስለሆናችሁ ምንድነው አማራጩ? ምንድነው? ወደ ጸብ ነው የምትሄዱ ወይ ወደ መለያየት ትሄዳለህ ወይ ሳትስማማ ትለያያለህ። መደራደር ሳትችሉ ያዛችሁትን ነገር እንትን ሳትሉ መለያየት የምትችልበት አቋምና ቦታ አይደለም ያለው፣ አምባገነን ነው። ስለዚህ እናንተም ነገር ኦፌኮ፣ በቀለ ገርባ፣ መራራ ጉዲና፣ ጀዋር መሐመድ፣ ኦልባና ምን ጥቅስ የምትባሉ ሰዎች ስልጣን ቤተ መንግስት ላይ ቁጭ ብትሉ እንዲያውም ልንገራችሁ አይደለ ከአብይ የበለጠ ኢትዮጵያ በተለይ ወለጋ ኢትዮጵያ ገደል ትግባ አስፈልግ ወለጋ ላይ የተለየ አቋም አትወስዱ። ለዚህ ነው ዛሬ ዝም ያላችሁት። ለዚህ ነው ዝም ያላችሁት። ይሄ የእናንተን የነገን ፊውቸራችሁን ነው የሚያሳየው። የእናንተን ነገስ የወለጋ ህዝብ ላይ ያላችሁን አቋም ቢኮዝ ታውቁታላችሁ። ይሄንን ህዝብ ከተፈጥሮ ጋር ታግላችሁ አታሸንፉም። አንደኛ ነገር በቃ ተፈጥሮ ነው። የኔን ተፈጥሮ አትቀይሩትም። የዛን ህዝብ ተፈጥሮ አትቀይሩትም። ሰነፍ ደደብ ልታረጉት አትችሉም። ይህ ህዝብ የዛሬ 70-80 ዓመት በጀርመን ፕሮፌሰሮች በጀርመን መጽሐፍ ነው ያደገው። ተመልሳችሁ ወደ ኋላ አትወስዱትም። ይሄንን ህዝብ ለማሸነፍ 80 ዓመት ወይ በሃይማኖት ወይ በድድብና ወይ በተለያየ ነገር በስዊድን በኖርዌይ ትምህርት ቤት በሚሽኖችን ያደጉት ዛሬ 3 ትውልድ ነው ያፈሩት። 3 ትውልድ ማጥፋት ነው። የነቁ ናቸው። ያ ነው ትልቁ ችግር። ተፈጥሮ ነው። በቃ ተፈጥሮ ነው። ሚኒሊክ የተናገረውም አለ፣ ኃይለ ሥላሴም የተናገረው አለ፣ መለስ የተናገረው አለ፣ ዛሬም አብይ የተናገረው አለ። ወለጋ ላይ ያለ አቋም የነቁ ናቸው። እጅ አይሰጡም። ታስሮ ከመሰቃየት መሞት በሚለው ሄደዋል። በባርነት ከመኖር መሞት የሚለውን ሄደዋል። ከመጨፍለቅ መሞትን፣ በነፃነት መኖርን፣ ሰማዕታት መሆንን፣ ለታሪክ ለልጅ ልጅ ማስተላለፍን እኛም እንቀበለዋለን። ይሄንን እኛም እንቀበለዋለን። እኔም ልቤ ውስጥ ያለው ነገር ልንገራችሁ አይደለ የሚገባበት ቢኖር ዛሬ ተሽሎክልክ የሚገባበት ቢኖር ወለጋ ላይ ሄጄ እምብርቴ ብቻ ሳይሆን እኔ ራሴ ሬሳይን መሞትን ነው የምፈልገው። መሞት ባርነትን ሳይሆን ነፃነትን ይዤ ነው መሞተው። ገባ? ከቻልኩኝ አሸንፌ
ካልሆነ ተሸንፌ ሳይሆን መሞትን በባርነት ከመኖር እድሜ 100 ዓመት አልኖርም 80 ዓመት ነው የምኖረው ግፋ ቢል 80 ዓመት ግን እኔ ኦሬዲ 40 ዓመት ሆኖኛል 40 ዓመት በሙሉ ሀገሬ ላይ ባለው የፖለቲካ ሲስተም ተሰድጄ ተሰቃይቼ ካለ ባህሌ ካለ ቋንቋዬ የሰው ሀገር ቋንቋ ለምጄ በሰው ሀገር ውስጥ እንደ ባሪያ እንደ ስደተኛ እንደ ጥቁር በሶስት ነገር ምፈልገውን ማድረግ ማልችልበት ምፈልገውን ትምህርት ያው ነው the same system ነው እዚህም ያለው እዛም ያለው እንደ ሰው ማልቆጠርበት አገር ውስጥ ነኝ ያለሁት በንቀት እኔም አንደኛ ዜጋ ልሆን አይደለም ለምን እኔ ስደተኛ ነኝ ኢማኑ ጀርመንም ቦን ስደተኛ ነኝ ያ እድሜ ልኬን በሙሉ እንደዚህ ሆኜ ከምኖር ሀገሬ ላይ ገብቼ ብሞት ይሻለኛል ለዚያም ግን የትም ሀገር አይደለም እምብርቴ የተቀበረበት ቦታ ላይ ገብቼ ብሞት ይሻለኛል ይሄንንም ነግራችሁ ስለዚህ ተፈጥሮን አትታገሉትም እኔም ጋር ላይ ያስልኝት ያ እልህ እኔ ጋም አለ ያ ካለ ባህሌ ነው የምኖረው ካለ ተፈጥሮዬ ነው የምኖረው ካለ ቋንቋዬ ነው የምኖረው ካለ ከለሬ ካለ ካልቸሬ ከሌላው ምግብ ጋር ተስማምቼ ነው የምኖረው እንደ ልቤ እንጮቴና አንጮቴ በልቻ አይደለም ከኔ ጋር የተወለደውን ምግብ በልቻ አይደለም ከኔ ጋር የተወለደውን አግብቻ አይደለም ከኔ ጋር አብሮ የተወለደውን ቋንቋዬን አውርቻ አይደለም ከአማርኛ አልፎ ጀርመንኛ አውርቼ ነው የምኖረው ይሄ የተፈጥሮ ቀውስ ውስጥ ገብቼ ከምኖር ብሞት ይሻለኛል እኔ ተፈጥሮ የሰጠችኝን ጸጋ ተቀብዬ ከኔ ጋር አድጎ መኖር ሳይችል ያ አርቲፊሻል የሆነውን ተፈጥሮ ተቀብዬ ነው የምኖረው ይሄውላ ሲስተሙ ነው የኔም ልጅ እኔ ብቻ እኮ አይደለም ልጆቼ የኔ የልጅ ልጄ ደግሞ እዚህ ነው የሚወለደው ዛሬ እንግዲህ የአንድ የኦሮሞ ዘር ጠፋ ማለት ነው እንዲህ ነው የምንጠፋው እንዲህ ሆነን ከምንጠፋ ሀገራችን ላይ እንሙት ሀገራችን ላይ ለዚያም ወለጋ ላይ ልሙት ፕራውድ ሆነ በዛ ነው ግን የሸሚዝ ፖለቲካችሁን አቁሙ ህዝቡ ሀዘን ላይ ነው ያለው እናንተ አብይ ለያየን ትላላችሁ እንጂ ምትለያዩት ራሳችሁ ናችሁ በዚህ ሰዓት 6 ወር 7 ወር በሙሉ አመት 2 አመት ኢትዮጵያ ውስጥ ተቀመጥ የምንም ፎቶ ሳትለጥፍ ወንድሞች ያ ሊዮጋው ሄደው ለነጻነት የሚታገለው እየረገፈ በዚህ እኔ አንተም በሆን ለ700 ቢሾፍቱ ላይ 700 የኦሮሞ ቄሮ የኦሮሞ ህዝብ ቢሾፍቱ ላይ ሲሞት ጸጉራችን እንደተላጨ ነው በሙሉ ዛሬም ጸጉራችንን መላጨት ነበረብን የሞተው ወጊው ብቻ ሳይሆን ተወጊው ብቻ ሳይሆን ኦሮሞ ንጹሃን ዜጋ ነው የዛ አካባቢ ንጹህ ዜጋ አለ ከምንም ነፃ የሆነ ያ ከእንደገና ደግሞ በማያውቀው ሂዶ የተማገደ ቄሮ አለ ከእንደገና ደግሞ የኦሮሞን ህዝብ ነፃ አወጣለሁ ብሎ ያላለ ያ ለነዚህ ሰዎች ጸጉራችንን ተላጭተን ቁጭ ብለን ብቻ ሀዘን ለምን የሞተው ወንድምሽ የገደለው ባልሽ የሚለውን ተረት እያዳመጥ ቁጭ ነው የሁለቱንም ከዓላማ ውጪ ሆነን ከፖለቲካ ውጪ ሆነን ቁጭ ብለን ስናስበው የሞተው ያጎት ልጅ እና ወንድም ነው በስጋም በዘርም በጎሳም ብትሄድ መቼስ አሪፎች ናችሁ አይደል እናንተ አማራ ነው የሞተው እያላችሁ ታስወራላችሁ በቀደም ያስመረቃችኋቸው ያ ካስመረቃችኋቸው 1000 ወይ 2000 እርግፍ ብሎላችኋል ኦሮሞን እናስከብራለን የኦሮሞ ሚኒሻ የኦሮሞን ድንበር የኦሮሞን ህዝብ ከተማ ውስጥ እነሱ ናቸው የሞቱት ከዚህም ገዳዩም ኦሮሞ ሟቹም ኦሮሞ በዚህ ማለት ምንም የማታቀናት የኦሮሞ እናት የወለጋ ሴት ታነባዋለች አቅም የሌላት እና ሸሚዛችሁን አውልቁ በተለይ ደግሞ ልንገራችሁ የሸሚዝ ፖለቲካ አርጉ እኔ ምን ነግራችሁ ግን ተቀላችሁ እነዛ ሰዎች ጋር የሚቋጠረውን ቂም ነው የምነግራችሁ ልክ እኛ እንደምናራው ሌላውም ያራል እኛ ካውን ድምጽ ትሆኑልናላችሁ ስንል እናንተ ሸሚዝ ለብሳችሁ ኦፌኮ ቢሮ ከፈተና አባትና ልጅ ሸሚዝ ለምን ሞዴል አትሆኑ የምን የፋሽን ኢንዱስትሪ ሞዴል እንትን አትገቡ የኦፌኮ አይሻላችሁ ወይ አንዳንድ ጊዜ ጅል መሆን ታዲያ ለምንድን ነው አብይን የፎቶ ሞዴል እናንተ ራሳችሁ እኮ ሳትመረጡ ቤተ መንግስት ብትገቡ ምን ልታረጉ ሳስበው እንዲያውም ፊልም ነው የምትሰሩልን እንጂ በየቀ
በየቀኑ ከቤተ መንግስት የሚተላለፍ ያ ላይቭ ፕሮግራም the big brother family የቤተ መንግስት ፋሚሊ ተብሎ ለኢትዮጵያ ምን ስትነሱ ስትቀመጡ ሀገር እናንተ ትብሳላችሁ። ትሁኔን አባረሬ ትብስና መጣው ካሁኑ ምርጫ አያችሁ። ፎቶአችሁን አይደለም የምንፈልገው እኛ ስራችሁን ነው። ፎቶ ሰልችቶናል። አብይን አይተናል። ፎቶ ዝም ብለ እየተነሳ ዚያትን በጣረቅ ራስን ነው የምትጥለው። ከዚህ ያለ ደደብ ልብ ውስጥ ልትኖር ትችላለህ። ያ እዚህ እንደኔና ስማርት የሆነው ያ የሆነ ሰው ልብ ውስጥ ግን አይ ጉበን ያለ ሰውየው ካሁኑ ፎቶ ተጀመረ። ጩሁልን ያ ፖለቲካ ሳይንሱን አምጡት። ፖለቲካ እንትኑን ሳይሆን የፖለቲካ ስዕሉን ሳይሆን ቢልደሩን ሳይንሱን አምጡት፣ አስረዱት ለማንኛውም ህዝብ። ፎቶ እየተነሳ ትለጥፍ ፍራሽ ላይ ተኝቻል። አየህ እንትና ነው እኮ ራዲዮ ይዞ ጃዋር መሐመድ የህዝብ በ1977 ዓመተ ምህረት ባድሜ ላይ ለኢትዮጵያ ተዋግቻለሁ። ስላንተ ስራ ዛሬ አይደለም ይሄ ህዝብ የሚያውቀው። ስም ኦልሬዲ ነግሷል። ስራህም ታይቷል። አርፈ ተቀመጥ ፍራሽ ላይ። ስማ ኢትዮጵያ ሆኖ እስር ቤት ድንጋይ ላይ የተኛው ሰሌን ላይ የተኛው በቀለ ገርባ ፎቶ ያንሱና ይለጥፉ። ፍራሽ ላይ መተኛት ምንድነው? ብርቅ ነው እንዴ? የአሜሪካን ፍራሽ እኮ እኔን ካለ ምንድነው? ፍራሹን አውርደ መተኛት ነው። ሰሌን አንጥፈ ብትተኛው ፍራሽ ላይ መሬት ሆነ እንዲያውም ጤና ነው። ሁላችንም አውርደናል የምንተኛው በደህና ጊዜ። ምንድነው? ፍራሽ ላይ ተኝቼ ነበር ያታገልኩት። ሆስፒታል ስንተኛ ሆስፒታል የገባ ነው? ሁሉም የኦሮሞ ሆስፒታል የሞተ የለም እንዴ በዚህ ትግል ውስጥ? ውጪ ሆኖ ልቡ ደም ግፊቱ ጨምሮ ስንት አባቶች ኦሮሞዎች ሞቷል አይደል? እንደኛ ጋር በርሊን ኦሮሞ በስንተኛው ቀን በኦሮሞ ጦርነት እዛ በሚታገለው እዚህ ልቡ ቀጥ ያለ የለም። ምን እንሁናው? እንደዚህ ነበር ጫካ ሆኖ ጃልማሩን ምን እንበል? ይሄ ስራህን ያሳንሰዋል። ተው ይኸውልህ ህዝብ ሆድ ውስጥ ገባለው ይራራልኛል ስትል ካንተ የበለጠው ጫካ ውስጥ ሆኖ ጃልማሮ እንዲህ ብሎ እንዲህ መሳሪያውን ይዞ ደሙ ሲፈስ በለጠ እንዲህ ሲታገል ምስኪኑ ለኦሮሞ ነፃነት ጫካ ቁጭ ያለው እንዲህ ድንጋይ ላይ መሳሪያውን የያዘው ይበልጣል። በቃ በልጦሃል። ይሄ ፎቶ አሁን ካለ ከኦሮሞ ፖለቲካ ጋር አይመጣጠንም። አጥፋ። ራስ ከዚህ ውስጥ እንዳትወጣ እንዳይሳቅብህ። ሸሚዝንም ይሄ ሸሚዝ ምናምን እየለበስክ እንደዚህ ቁጭ ብለህ የምትነሱትንም አጥፉ። ከዛ ላይ ሀዘን ላይ ነው። ከፊ 20 ሚሊዮን ህዝብ እየተሰቃየ ነው። ድንጋይ አትክተቱ ሆዳችን ላይ ዞቢዞ ከታችኋል። ድንጋይ ግን አንድ ነገር እነግራችኋለሁ። አይደለም ፍራሽ ላይ ሚሳኤል ላይ ልትተኮስ ቁጭ ብትል እኔ ጂጂ ከዚህ በኋላ ኦፌኮ የሚባል ድርጅት ወለጋ ላይ ሰራ። ይሄንን ጠንቅቄ እነግራችኋለሁ። 10 ጊዜ ተፈራረሙ። 10 ጊዜ ምርጫ አለ ብላችሁ ነው የምትፈራረሙት አይደለ? ታያላችሁ። ይሄንን የምልበት የራሴ ምክንያት አለ። ታያላችሁ። ከተመረጠ ያዛ ደሙን የሚያፈሰው ነው የሚመረጠው። ያ እናንተን ያስፈታው ቄሮ ነው። ያ የሞተላችሁ ቄሮ ነው። እናንተ ግን ዛሬ ድምጽ ማውጣት አቅቷችኋል። ለምን ድምጽ ማውጣት ደሞ አብይ ያለ ሊከፋፈል እንዴ? በጣም የሚያሳዝነው አንዳንድ እንትኖች ተራ ካድሬዎች አላችሁ። መራራ ጉዲና እኮ እንዲህ ብለው ነበረ፣ እንዲህ ብለው ተናገሩ። ወለጋ ሊያጠቃ ሲል አምቦን አልሰማንም። የመራራ ጉዲና ኢንተርቪው ይሄው ምንም ሰምተን አናውቅም። 2 ሳምንት ሆኖናል። ያ ሁለተኛ ነገር ሚዲያ ላይ ወጣችሁ ያ እንደው ለይምሰል እንደው ይቅር ላይባል እንደው ማለት ወጣችሁ ጋር አዲስ አበባ ላይ ወለጋ ሊደበደብ ነው ምናምን ብትሉ እኛ የምንፈልገው ያንን አይደለም። ወለጋ ሲደበደብ የተነቀነቀ ያ መንግስትም ሌላም መንግስት ሊመዘገበው የሚችለው ሰላማዊ ሰልፍ ከኦሮሚያ ጫፍ እስከ ጫፍ አድርጉ። ለኦነግ ብላችሁ አይደለም፣ ለወታደሩ ብላችሁ አይደለም። እዚህ ጦርነት ውስጥ የሚያልቀው የወለጋ ኦሮሞ የወለጋ ነዋሪ ወለጋ ውስጥ የሚኖር ማንኛውም ነፍስ እያለቀ ነው። አማራም ሊኖር ይችላል፣
ኦሮሞም ሊኖር ይችላል። ያ ማን ነው ሌላም ብሔር ሊኖር ይችላል። እያለቀ ያለው የዛ አካባቢ ነዋሪ ነው። እሱ ብቻ አይደለም ሰውን ጨርሶት ያ ሰብሉን ቡናውንና የቅባት እህሉን እያጋየው ነው። እሱ ብቻም አይደለም ከብቶችን እያጋየ ነው። አንድ ነገር ግን ልንገራችሁ፣ ለነገ ስትሉ ለአይምሯችሁ ስትሉ አውግዙ። ሚዲያ ላይ ወጣችሁ ግን ወለጋ ከሲሚሊ ያከሲዳ ይሄ አይሰራም። በጦርነት ላይ አንድ ጠብታ ውሃ ማፍሰስ ማለት ይሄ አይሰራም። የሚሰራው ምንድነው? ህዝቡ ድምጹን እንዲያሰማ ካልሆነ ትንሽዬ ፎቶ አሁን አሉ ልንገራችሁ። በነገራችን ላይ ዩኒቨርሲቲ ውስጥ ሰላማዊ ሰልፍን የሚያደርጉት ልጆች የወለጋ ልጆች ናቸው። በነገራችን ላይ ጅማም ዩኒቨርሲቲ ሌላም ዩኒቨርሲቲ ላይ እየወጡ ያሉት ልጆች ወጣው ከ1000 በላይ ተማሪ የያዘ ነው። ጅማ የወለጋ ተማሪዎችን የያዘ ነው ከ1000 በላይ። እነሱ ሲወጡ ሌላም ኢትዮጵያ እየወጣ ነው እየደገፈ ነው። ግን የጅማ ህዝብ ወጣ። የጅማ ዩኒቨርሲቲ የወለጋ ተማሪዎች ወጡ በሉ። ያ የጅማ ሀገር ወጣ አትበል፣ የባሌ አትበል። ባሌ ውስጥም እንደዛው እነዛው ሰዎች ናቸው። እችን የምታክል ፎቶ በክሎዝ አፕ አስፍታችሁ ባሌ ላይ እንዲወጣ አትበሉ። ትክክለኛውን ነገር ተናገሩ። ከወጣችሁ ሁላችሁም ውጡ፣ ካልወጣችሁም አትውጡ። እንዲያውም እንዳትወጡ ለመሰላችሁ። ከወጣችሁ ታደክሙታላችሁ ይሄንን ህዝብ። እንዲያውም እንዳትናገሩ፣ ይቅርታ፣ እንዲያውም ስለወለጋ አንዳችሁ እንዳትናገሩ ለመሰላችሁ። የሚረዳህ እንደሌለ ካወቅ፣ አጋዥ እንደሌለ ካወቅ ትጠነክራለህ። ገባችሁ? ለእናንተ ስንል ሞተናል፣ ለእኛ ስንል ደግሞ መሞት አያቅተን። እንዲያውም እግዚአብሔር ምስ እስካሁን የተናገርኩትን ከአሁን በኋላ እንዳትጽፉ፣ እንዳትናገሩ፣ ምንም ነገር እንዳታረጉ። ያ እኛ ለራሳችን በቂ ነን። ድሮም የሚታገለው ህዝብ ነው። ነገ ልንገራችሁ፣ በመሳሪያ ቢቆም በሌላ ነገር እንታገላለን። በሌላ ነገር እንዲያውም ካሁን በኋላ ማናችሁ ግን አንድ ነገር ነግራችኋለሁ። ያ ወለጋ ላይ ኦፌኮን ይዘ እግዚአብሔር ምስክሬ ነው የምላችሁ። ያ ዳውድ ኢብሳን ይዘ ተመርጬ ወለጋ ላይ እንዴ አስተዳድራለሁ ብትል እንዳታስብ። ማናችሁም አትመረጡ። ማናችሁም እዛች ሀገር ላይ እንድታስተዳድሩ አንፈልግም። ማናችሁም በቀለ ገርባም አንፈልጋችሁ። መራራ ጉዲና ሞልባናም አንፈልጋችሁም። ሂዱና ኦፌኮን ድርጅት አስተዳድሩ። ኦፌኮን ያ የሞተላችሁ የወለጋ ቄሮ እናንተ እንድትፈቱ ዛሬ የወለጋ ቄሮ አንፈልጋችሁ። እንዲያውም ጥሩ ነው። እንዲያውም ተጠነክሩናላችሁ። ብቸኝነቱን እንዳትወጡ ብትወጡ እንደምሰድባችኋለሁ። አይምሰላችሁ። እዚህ ቁጭ ስንል ጭንቅላታችን እዛ ነው ያለው፣ በድናችን ነው እዚህ ያለው። እምብርታችን የተቀበረበት እምብርታችን ነው የገደለው። እምብርቴን ነው የገደለው። እምብርቴን ነው የሚመታው። ማንነቴን ነው የሚመታው። እንዳትወጡ። ከእናንተ ጋር ወጥተን 40 ዓመት ምን ያመጣ ነው ነገር አለ? ጂጂ ፕሊስ ኦሮሞን አትከፋፈኝ። ያልከፋፈልኩም ግን እንዳትወጡ አንፈልግማ። እንዳትወጡ። በቂ ነን። እግዚአብሔርን ፕራውድ ነን። በቂ ነን። የትግራይ ህዝብ እኮ ሲታገል 5 ሚሊዮን ህዝብ ሆኖ ይታገል። ማንንም ይዞ አግበስብሶ ገደል ከመግባት ብቻ ሆኖ የጠራውን ይዞ መውጣት ነው። አያስፈልግም። እንዳትወጡ። ምንም ነገር እንዳትጽፉ። ነገር ምድረ ሾካካ በሙሉ ነፍስ የሌለ ኦሮሞ ይስዋን እንዴት በምን ሀገራችን የተለያየ ምን አታለ ኦሮሞ ወይስ ኦንሊ ኦል ዋን ከሆነ ታዲያ ለምን እናንተ ያኛው ሲደበደብ አይሰማችሁም? ወለጋ ለሌላው ኦሮሞ
በእርግጥ ኦሮሞ ነው። እናንተ ናችሁ ለሱ ያለው ጫንፈል። እኔ በበኩሌ ታዩኛላችሁ፣ ከዚህ በኋላ ታዩኛላችሁ። ስወለድ ወለጋ ነኝ፣ ስሞት ወለጋ ነኝ። ይሄ የድሮ መጽሐፍን ሳብ እያረክ እያወጣ አትዘምርብኝ እዛ። አሳያችሁ እኮ ማንነታችሁ፣ ኦሮሞነታችሁን እኮ አሳያችሁ። 2 ዓመት በሙሉ ይሄ ህዝብ እንዲህ ሲንገላታ ኦኤምኤን ላይ ሬሳውንና ስቃዩን እያስወራችሁ እናንተ እጅ ወደኋላ። አዎ እኛ የወሬ ፖለቲካ አንፈልግም። የወሬ ፖለቲካማ ከሆነ ማውራት እኔ የምላችሁ ግን ይሄ ወረኛ ነው ትላላችሁ። እኔ እኮ አሁን እኮ የአብይ ነገር ከእናንተ ይልቅ የአብይ ነገር ሞር እየገባኝ ነው። አብይ ፎቶ ይነሳል። አብይ ኦሮሞና አብይ ወለጋ የለም እኔ ኦሮሞና አይወድም። በአጠቃላይ የሚፈራውን ደግሞ እያጠቃ ነው። ወለጋን ደግሞ ሞር ይፈራዋል። መጥራት እኮ አይደለም፣ እንዲያውም እኛን ይወደናል። አብይ በወንድነታችን በጀግንነታቸው ምናምን በጣም በማይንዳቸው ሊወዳቸው ይችላል። ግን ስለሚፈራ ነው የሚማታው። እስኮ በግልጽ የሚማታው እኮ ይሻላል፣ በግልጽ። እናንተ ግን ዝበኝ እናትሽ ድንጋይ ዋ ሁዱ ሀደኪ አራ ዝበኝ ግማታ። እናንተ ግን ካሁኑ ፎቶ ከመነሳት ምን ከማለት በቀር ምንድነው እስካሁን ድረስ ለሞተው ኦሮሞ? ኦኬ ወለጋን ስተውት፣ ወልዲያ ላይ ጎንደር ላይ ያው ለኦሮሞ ሲሞት አንድ ነገር ያረጋችሁት ነገር የለም። አንድ ነገር ሚዲያችሁ ላይ የምታቀርቡልን ምንድነው? ጭራሽ ስለ ኢራንና ስለ ኢራን እኔ እኮ መልትዳንተ ወይ ምን ላይ ካሁን ያ ስለ ኦሮሞ ስለ ወለጋ በቃ ስልክ የለም ኢምቢልቢሊ ስልክ እንጅሩ እሱን ማኛም ሰምተናል። ስልክ እንጅሩ እኔ ምን ኦኤምኤን ግን ሁለት ምንድነው ያንተ ግን ኦኤምኤን እኮ አንዳንዴ ኧረ የት አባቴ ሊድ ምንድነው ሚዲያ ኢራቂ ነው ቢመዘግብ ይሻላል አይደለ? ለምንድን ነው ጋዜጠኞችን የማትልከው? ወይስ ከተቃጠለ ካለቀ ቃጠሎ ካለቀ በኋላ የኦኤምኤን ጋዜጠኞች እና አከሌ ወለጋ ሄዱ ልታስብልልን ነው? ሄዱ አይደለ? ለምን አትልካቸውም? ለምን ቀርጸው አይመጡም? ለካ አሁን ግርማ ጉተማ ነው አይደለ? የኦኤምኤን ማናጀር ምንድነው ያንተ ሚዲያ ምንድነው? ስለ ኢራንና ስለ ኢራቅ የኢትዮጵያ ብሮድካስቲንግ ያወራልናል። የጀርመን እንዳለ ጋዜጣ ያወራልናል። ለምንድን ነው የሞጣው? እነሱማ በእምነታቸው ነው። እነሱ በእምነታቸው ነው ለውጡን ያመጡት። ምን ለውጡን አመጡ? ወጡ። የተፈጠረ ነገር የለም። አሁንም ጭራሽ ሙስሊሙን ያቃጠለው ብሎ መንግስት እንትን ብሏቸዋል፣ ወንጅሏቸዋል። ሰልፍ ምንም ጥቅም የለውም ነፍሶቼ፣ ሰልፍ ጥቅም የለውም። እንደ ቄሮ እንደ በፊቱ አይነት አካሄድ ካልሆነ በስተቀረ ሰልፍ ጥቅም የለውም። ተሰልፈ አብይን ሸቀልክ፣ አብይን አስቀመጥክ። ይኸው እየደበደበህ ነው። በሰልፍ የሚመጣ ለውጥ ልንገራችሁ። ይቺ ሀገር በቃ እኔ በዚች ሀገር ምንም ተስፋ የለኝም። በመራራ ጉዲናም በኦፌኮ ምንም። ለምን መሰላችሁ? እስክሪፕቶና እኔ ተስፋዬ ምንድነው ዝም ብዬ ሳስበው ለምን መሰላችሁ? ተስፋዬ ወያኔ የደርግን ወታደር ከሰራዊት ውስጥ ጠራርጎ ባያወጣ ኖሮ 27 ዓመት አይደለም 7 ቀን መምራት አይችልም። በነገራችን ላይ ዛሬ መራራ ጉዲና ተመረጥክ፣ በቀለ ገርባ ተመረጥክ፣ ጀዋር መሐመድ እስክሪፕቶና ደብተርን ይዘ ቤተ መንግስት ብትገባ ጄኔራሉን ከማል ገልቹን ብታደርገው እኔ እንደውም አንተ ዝም ብለህ ነው የተማርከው። ፖለቲካ ሳይንስ ከልጅነት ጀምሮ ጥሬ ግሬገኛት ወይ እንደበቀረበት ዝም ብሎ ትምህርት ነው እሱ። እንደኔ እንትን ፋኮስሞቲክስ ሜዲሲን ብታጠና ይሻል ነበር። እሱ ነበር የሚጠቅመው። እንደኔ ስማርት ትሆን ነበር። እግዚአብሔር ምስክሬ። ፖለቲካ ያጠናችሁ ሰዎች
እኔ አሁን የምናገረውን አዳምጡ የምናገረው ማናችሁም ተቃዋሚዎች አሸንፋችሁ እግዚአብሔር ምስክሬ ነው አዳምጡ አሸንፋችሁ ማናችሁም ተቃዋሚዎች አሸንፋችሁ ቤተ መንግስት ብትገቡ ማንኛውም ኢትዮጵያዊ ከዚህ የባሰ እንጂ የሚያጋጥመን ከዚህ ያነሰ አይደለም። አንድ ምክንያቱም እነዚህ ጦር ኃይሎች በአጠቃላይ የጦር ኃይል ከፖሊስ ጀምሮ እስከ ጄኔራል ምናምን ነገር የተሰሩት በህዋት እጅ ነው። ሁለተኛ ነገር ደግሞ ያደገን ሰው አመለካከት ከመቀየር ህፃን ልጅ ወልዶ ማሳደግ ነው። ያደገን ነገር ወጣትን እለውጣለሁ ከማለት በተለይ በጦር ውስጥ ያሉትን ወጣቶችን በኢህአዴግ ጊዜ በባድሜ ጊዜ በኢትዮጵያ ጦርነት ጊዜ በጥፊ በእርግጫ ሳይሆን በሰደፍ መደብደብ የለመደን ሰው ህግ አውጥተህ አስራት ጨርሰው 500,000 የሚሆን ከ400 እስከ 500,000 ይጠጋል ሰራዊቱ። ስለዚህ እነዚህን ሰራዊቶች ይዤ የኦሮሞን መብት አስከብራለሁ። እነዚህን ሰራዊቶች ይዤ የኦሮሞን እንትን አረጋለሁ ማለት ዘበት ነው፣ አይሆንም። አብይ እነዚህን ሰዎች መለወጥ 8 ወር በሙሉ መለወጥ አቅቶት ዛሬ አብሮ በእነሱ እየታዘዘ ኦሮሚያን የሚደበድበው ፈልጎት ቢሆን ወዶም ቢሆን ሳይፈልገውም ቢሆን ተስማምቶ ያደረገው ነገር ነው። ከሱም ይምጣ ከሌላውም ይምጣ እነዚህን ሰዎች መለወጥ አይቻልም። ቤተ መንግስት እስክሪፕቶና ደብተር ጀዋር መሐመድ ቤተ መንግስት ገብቼ እስክሪፕቶና ደብተር ይዤ ጭንቅላቴን ይዤ የኦሮሞን ህዝብ መብት አስከብራለሁ ካልክ አንደኛ እኔ ማልመርጥህም። በእርግጥ ድርጅት በመያዝህ በመቀላቀልህ ለትግል መስሎኝ ነበር፣ ለሸሚዝ ትግል አልመሰለኝም ነበር። ከኔ የበለጠ ደስተኛ አልነበር። ግን አሁን ግን ሳይ አንተ ራስ ከአብይ ያልተናነሰ ፎቶ ሞዴል ስለሆንክብኝ ለረጋሩ ልክ ነህ። ከምን የዋለች ጊደር ፈስተምራ ትመጣለች ነው። እዚህ ያለ ጭንቅላትና አስተሳሰብና እዛ ያለ አንድ አይደለም። አንተ ራስ ከአብይ እየተማርክ አይደለም። በሞዴል የዛሬ 2 ዓመት 2017 ላይ ግሉኮስ ምናምን ተሰክተው የረሳኸው እዛ ጫካ ውስጥ ያለው ወይንም የበቀለ ገርባ እንዲህ ቶርች ተደርጎ የነበረውን ፎቶ ያንተን ያጥፈዋል። አየህ፣ ዝቅ ማለት ከዚህ ይጀምራል። እስክሪፕቶና ደብተር ይዤ ገብቼ የኦሮሞን ህዝብ መብት አስከብራለሁ ካልክ ውሸት ነው። የኔን መብት የሚያስከብርልኝ ጫካ ውስጥ ያለው ብቻ ነው። የራሱ ሰራዊት ያለው የራሱ ከዛ በኋላ እውነትን ዛሬ ከዛ በኋላ ነው የኦሮሞ መብት የሚከበረው። ስለዚህ ማናችሁም ተፍጨረጨራችሁም ተፈንጨረጨራችሁም ተሯራጣችሁም ቤተ መንግስት ገባችሁም ሁሉንም ያዛችሁ ሚኒስቴር ቦታ ያዛችሁ ለውጥ ግን አታመጡ። ዞላንገር የራሳችሁ ሰራዊት እስከሌላችሁ ድረስ የራሳችሁ የጦር ኃይል እስከሌላችሁ ድረስ የራሳችሁን ነገር ካልፈበረካችሁ የአብይን ሰራዊትና የመለስ ዜናዊን ሰራዊት የኃይለ ማርያምን የሶስት መንግስት ሰራዊትን ይዘ አታሸንፍ። የኦሮሞን ህዝብንም ሰላም አታምጣ። ይሄንን ጠንቅቄ ነው የምነግራችሁ። አታመጡምም። እንዲያውም የባሰ በቃ ይህች ሀገር መንግስትም ተለወጠ፣ ህዝቡም ድምፁን ሰጠ፣ ምን አለ ለውጥ የለም ተብሎ ሌላ ችግር እንመጣው። እንዲያውም ገብተው እዚህ እነሱ ይገቡልናል፣ የዛኔ ሰላም እንሆናለን። ካልሆነ ግን በእናንተ እኔ ሰላም አመጣለሁ ስለማልገምት ለእናንተም ካርዴን አላወጣም። እማውጣው ነፍሴን ብቻ ካርዴን ሳይሆን ጫካ ላለሁ እኔንም እንድታስተዳድሩኝ አልፈልግም። አልገባሽም? አሁንም እየተናገርኩ ነው። በሌላ ጆርጌ በሌላ አትተርጉም። እኔ እኮ ጆሃር እኮ 100 ሚሊዮን ህዝብ እኮ አይደለም። ጆሃር አንድ ሰው ነው። ከተሸነፈ ተሸነፈ ነው። ጆሃር ብቻውን መልአክ አታድርጊው። ጆሃር የሆነው አንዷ በጂጂ ነው፣ በኔ ነው። ጆሃር በእናንተ በኦሮሞና በወይሜን በጣም ጥቂት ነው የሚታወቀው። ጆሃርን ድምፅ ሆኜ እዚህ ላይ አሰክቸው እንደ አንድ እህት እንደ አንድ ድምፅ የጆሃር ምስክር እኛ ካልመሰከርን እኛ አብረነው ካልሰርና ጆሃርን ብቻውን ፎቶ ነው በቃ። እኔ ቤት ያለው ፎቶ የለም፣ የጆሃር ፎቶ ከዛ ምንም የሚያልፍ ነገር የለም። አይተነዋል። ለጆሃር ድምፅ ጃልማሮ ጆሃር የግድያ ሙከራ ሲደረግበት ጃልማሮ ከጫካ ሆኖ ድምፁን ሲያሰማለት ጆሃር ዛሬ ለጃልማሮ ድምፅ አልሆነለት።
ድምጹን በዚች በ6 ቀን ውስጥ ህዝብ ሲያልቅ አንድ ሰው ሲሞት ብሎ አብሮ አብሮ ጃልማሮ ሲያለቅስ ድምጹን ሲሰጥ ጀዋር ድምጽ አልሆነለት። ስለዚህ አንድ ነገር የምነግራችሁ የምናገረውን ነገር ተረዱ። የማትረዱ ከሆነ እናንተም የራሳችሁ ጉዳይ። ግን የምናገረው ደግሞ እውነትም ነው፣ ትክክለኛ ነገር ነው የምናገራችሁ። ራሴን ችዬ ነው የምናገረው። ማንንም ወክዬ አይደለም። አልመርጣቸው ማልመርጥበት የራሴ ምክንያት አለ። ካርዲን ካነሳው ለሚሞትልኝ ነው እንጂ የምመርጠው ለእናንተ አይደለም። ስለሚሞትልኝ ነው የምመርጠው። ተነስቶ አቅም ይኖረው ያስተዳድረው እሱን ለታሪክ እንተዋለን ለወደፊቱ። ምናገረው ግን አሁንም እናገራለሁ። ዞላንገ የኢትዮጵያ ሰራዊት አሁንም እየፈጀ ያለው በየአካባቢ መስጊድ እያቃጠለ ያለው ቤተክርስቲያን እያቃጠለ ያለው ህዝቡን እየረበሸ ያለው ሰራዊት ውስጥ የተሰገሰገው የአንድ ዘር ያለ የሚኒሊክ ርዝራዥ ነው። እነሱ ውስጥ ካልተሰራና ፖለቲካ ውስጥ ያሉት ናቸው። እንዲህ በመሳሪያ የሚጋየው ቤተክርስቲያን እንትን መስጊድ በየትኛው መሳሪያ ነው? በርግጥ ተቃዋሚ ነው ልትሉ ነው። ሁሉ ጊዜ አንድ ጊዜ አትውረድ፣ ከወረድክ ነው። ምንድነው ምን የበዛበት ድንጋይ ምን ይላላሉ? የሆነ ነገር ሲመጣ ኦሮሞ ነው፣ ተቃዋሚ ነው፣ ፋኖ ነው። ኢሪዛር በደደዛ ራሱ ሰራዊቱ ነው፣ ራሱ መከላከያ ውስጥ ያለው ነው። መንግስት ነው ይሄንን የሚያደርገው። እነዚህ አብይ በኮንፊደንስ ተናግሯል። እስከመቼው 60 ዓመት ሰላም አይመጣም ብሏል። ማንን ይዞ ነው ዛሬ ወለጋን ቀውጢ እያደረገ ያለው? መከላከያውን ይዞ ነው። መከላከያው ላይ 8 ወር ሰርቷል። ለአብይ ነው የሰራው። ከመለስ እጅ ኃይለ ማርያም ተቀበለው፣ ከኃይለ ማርያም አብይ ተቀበለው። የራሱ ሰራዊት ከሌለ አሁንም እናገረዋለሁ። ኦፌኮ የራሱ ሰራዊት ከሌለው ህዝብን አስጨርሽ አሁንም ስልጣን ይዛለሁ፣ ቄሮ ሞቶልኝ ስልጣን ይዛለሁ የሚል ከሆነ አይ ቲንክ ከዚህ በኋላ የሚሞት ቄሮ ያለ አይመስለኝም። አብይን አታዳምጡት ማለት ነው። ጠላታችሁን አዳምጡ። ሁሌ ወዳጃችሁን ጁሃርን ሳይሆን ጁሃር ሳይሆን ጁሃርን እንደማንም ሰው ከናንተ ፈሳሞች የበለጠ ጁሃርን እኔ እወደዋለሁ። እንዲያውም ከመውደድም ብቻ አይደለም፣ እንደው ከሚሞት እኔ ብሞት ይሻለኛል። ነፍስ እንኳን የሚሰጥ ከሆነ ለጁሃር ሰጠዋለሁ ከሚሞት። ቢኮዝ ትንሽ ይሻላል። ልብ ባይገዛም ትንሽ ይሻላል፣ ከኔ ይሻላል ስለምን ለኦሮሞ ህዝብ ይጠቅማል ስለምል ብቻ ነው። ይጠቅማል ቢኖር ይጠቅማል ስለምል ነው። ኩላሊት የሚሰጥም ከሆነ ለጁሃር ሰጠዋለሁ ስለሚጠቅም። ጉዳቱ ቢያመዝንም ከኔ ይሻላል። እኔ ብዙ ጎዳም ባልጠቅምም አልጎዳም። ጁሃር ግን ይጎዳልም ይጠቅማል። ስለዚህ ጃር አትበይ። አብይን አዳምጡት። አማርኛ በእርግጥ ኦሮሞ ችግራችሁ ምንድነው ታውቃላችሁ? አማርኛ ስለሚናገር ብቻ አታዳምጡትም። ተናግሯል አብይ አህመድ 60 ዓመት አንድ የተማመነው ነገር አለ። ሰራዊቱን ተማምኗል። አሁንም ሰራዊቱ ነው እየበጠበጠ ያለው፣ መከላከያው ነው እየበጠበጠ ያለው። ሲታዘዝ ተነስቶ የሚደበድበው መከላከያው ነው። ለምን? የ30 ዓመት ልጅ ነው ለህዋት ለኢህአዲግ። እንደ ኢህአዲግ ሆኖ ነው አብይ ያሸነፈው። እንደ ኢህአዲግ ሆኖ ነበር ሰራዊት ውስጥ ሲሰራ አብሮ የታገለ ነው። ስለዚህ ሰራዊቱን ሰብስቦ ቤተ መንግስት ውስጥ ብሬን ወሽ አድርጎ መለወጥ ይችላል። ጀዋርን አያውቁትም፣ መራራ ጉዲናን አያውቁትም። የሚያውቁት አብይን ነው፣ የሚያውቁት ኢህአዲግን ነው። ስለዚህ አጥፋ ሲባል የሚነሳ የሚያጠፋ ነው ያለው። ነገ ጀዋር ገብቶ ሰራዊት ውስጥ ሰራዊቱ አመራር እንኳን ቢሆን ስልጣኑን ቢይዝ ኦፌኮ ማንም ስልጣን ቢይዝና ቢቆይ ማነው ወንበር ቢያሸንፍ ከ5 ወር በኋላ ሰራዊቱ ጋራ ደርሶ ሰራዊትን ይሄንን ሽማግሌ በሲጋራና በጫት ይሄ ብራኑ ጀሎ ይሄ ምናምን መናጀር ጀነራሎቹን እታች ያሉት ኮሎኔሎቹን ከመለወጥ ማፍረስ ነው የሚሻለው። እንደ ደርግ አፍርሳችሁ ሰራዊቱን የራሳችሁን ሰራዊት ካልተቀበላችሁ በስተቀር
መለወጥ አይቻልም። አብይ እኮ ወደ ስልጣን ሲመጣ ያ መግደል ይቁም ብሎ ነው የመጣው፣ ግን ሊያስቆም አልቻለም። ስለማይችል ብቻ ነው አብሮ ይሄንን እርምጃ የሚወስደው። እንደሱ መለፍለፍማ ቢሆን ኖሮ በጥይት ሳይሆን በውሃ እንደ ጸበል እየተረጨን ነበረ ሁላችንም መኖር የምንችለው፣ ግን አልቻለም። ሰውየው ራሱ አልቻለም። እናንተ ስብሰባ ላይ ሲደረግ እኮ የአብይ ድምፅ እኮ አይደል፣ የሌሎችም ድምፅ አለ። ይመታ በሚለው አይመታ በሚለው የንጹሃን ዜጎች አሉ። ይሄንን የሚያስብ ጄኔራል አለ ብላችሁ ከሆነ የጫትና የሲጋራ ጭንቅላታቸውን ያበረዘ ደም ለነሱ ሰው መሞት ምንም የማይመስለው ሰው መግደል። አንዳንዴ እንዲህ ነው የሚሉት እኮ እጃቸው እኮ ያንቀጠቅጣቸዋል። መግደል አለባቸው፣ ለምደዋል። ስለዚህ ምንም አይመስላቸው። እነዚህን ይዞ ኢትዮጵያን መራለው ማለት ነገም ጆሃር መራራ ጉዲና ዲክታተር ነው የሚሆኑት። ይሄንን ነው ዲክታተር ነው የሚሆኑት። ቢኮዝ ዲክታተር የሚያረግ መከላከያ አለ፣ ዲክታተር የሚያረግም ደግሞ ባህሪ አለ። ይሄንን ህዝብ አለማዳመጥ፣ አለማክበር፣ በድህነቱ ምንም አያመጣም ኃይል የለውም በማለት አከብሯችሁ። ስለዚህ አሁንም እናገረዋለሁ፣ ኦፌኮን አልመርጥም። እኔ ብመርጣው እዛ ላይ ቢወጣ ነገም ከአብይ የተናነሰ ምንም የማይሆንበት ዲክታተር ባይሆን እንኳን ዲክታተር የሆኑ ሰራዊቶች ስላሉ አልመርጠው። የምመርጠው እንትና ነው ጃልማሮንና ቢሞትም ሬሳውን እመርጣለሁ። ጃልማሮ ወይ ጃልማሮን ሆናል ወይ አልመርጥም። ዛሬ መናገር ያቃተውን እሱ ብቻ አይደለም፣ ዛሬ መናገር ያቃተውን ማውገዝ ያቃተውን ድርጅትም አልመርጥም። እናንተ ተናግራችሁ ታሰራችሁ፣ ቄሮ ነው ነፍሱን ከፍሎ ያዳናችሁ። አልደውልም፣ ማናቸውም ጋር አልደውልም። እኔ ኦኤምኤን ያለሽ እንዴ? ከኦኤምኤን የበለጠ እኔ ተከታያለሁ። እቺ ዘርቤ ኦኤምኤን ነው ሂጂና አንቺ ኦኤምኤን እዛ አዳምጪ። አስተያየት የለኝም፣ አልሰጥም፣ ለማናቸውም አልሰጥም። እኔ ራሴ የኔ ከኦኤምኤን የበለጠ ተከታይ ከኦኤምኤን የበለጠ ሼር የሚያደርጋልኝ። ሂጂና አንቺ እዛ ኦኤምኤን ከራሳችሁ ጋር ኦኤምኤን ገደል ይግባ። ሌባ ሁላ፣ ጥቅመኞች ሁላ ጥቅማችሁን ነው የምትፈልጉት እናንተ። ወንበር ለመያዝ ነው የምትሮጡ ሁላችሁም እኮ ናችሁ። ነገም እኮ ያ ነው። አካሄዱን አላወቃችሁትም። ይህን ዲክታተር መንግስት እንዴት አድርጋችሁ ማውረድ እንዳለባችሁ አላወቃችሁትም። ሳታውቁ ነፍሳችሁን አትጡ። ተናግሯል እሱ ራሱ። ለድርጅት ነፍሳችሁን አትስጡ ብሏል። ለድርጅት ነፍሳችሁን አትስጡ። ለራሳችሁ ለነጻነት ስትሉ ነፍሳችሁን ስጡ። ያው ነው ነጋት ሼር ጎደን ዩቲዩብ ላይ መለጠፍ የምትፈልጉ የኦሮሞ ልጆች ካላችሁ ለጥፉ። እኔ አልለጥፈው።